በመጨረሻም ቃሉን ፈጽሟል። አርሰናል በቻምፒዮንስ ሊግ ሩብ ፍጻሜ ጥሎ ማለፍ ጨዋታ ሪያል ማድሪድን ጥሎ ወደ ግማሽ ፍጻሜ ከተቀላቀለ መስቀል አደባባይ ላይ ራቁትን ሮጣለሁ ብሎ ነበር። ከጨዋታው በፊት ተናግሮ የነበረውን ቃሉን ፈጽሞ ራቁቱን ስሮ ታይቷል። አንዳንድ መረጃዎች እንደሚጠቁሙት ከሆነ ራቁቱን በአደባባይ ስሮጥ የተመለከቱ የልጁ ቅርብ ጓደኞችና የልጁ ቅርብ ቤተሰቦች ጨርቁን ጥሎ ያበደ መሰላቸውና ጸበል ይዘውት መሄዳቸውን አንዳንድ ምንጮች ይጠቁማሉ። ሰላም ውድ የጎንቦ ቲዩብ ተከታታዮች እንዲሁም አዳዲሶች እንደምን አላችሁ? እንደምን ቆያችሁ? በዓሉ እንዴት አለፈ? ምን አዲስ ነገር አለ? ፈጣሪ የተመሰገነ ይሁን። በጣም ደህና ነኝ። ዛሬም እንግዲህ ጎንቦ ቲዩብ በአዳዲስ ቪዲዮ ተመልሷል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ውድ ቤተሰቦቼ ዛሬም እንደተለመደው አዝናኝ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ እስከሚያልቅ ከኔ ጋር መቆየትና ከተመቻችሁ ላይክ እና ኮሜንት ማድረጋችሁን እንዳትረሱ። ወዳችኋለሁ። ወደ ቪዲዮ እንሄዳለን። እንደውም መይታችን ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል እያለች ትገኛለች። በእውነት ለመዝናናት ብቻ ሲሆን ለመታሰርም እዛ ብሄድ ሳይሻለን አይቀርም። ለማንኛውም እህታችን የምትለው ነገር ሰምተን እንመለስና አዝናኝ የሆኑ ኮሜንቶች አሉ። የትም እንዳትሄዱ ቪዲዮን አይተን እንመለስ። ከዛ ኮሜንት እናነባለን። ኑሮ በጣም አሰርቶ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በጣም የሚገርም ነው የሚሰጡ። ማስራት የለም ምን መተኛት ብቻ። መንግስት ዱባይ ላይ የምንታስርበትን እድል ቢያመቻችልን ጭራሽ መንግስትን የሚያመቻቸው። በቀጣይ ደግሞ እዛ እስር ቤት የሚያስገቡ ጥፋቶችን ትንገረን። እሱ ሳይሻለን አይቀርም እንጂ ሴቶች ወንዶች ቢያውቁልን ብለው የሚያስቡት ነገር የሆነ ኢሹ አምጥተን አወራን ማለት ጭቅጭቅ አይደለም። ያንን ነገር ፊክስ ማድረግ ፈልገን ነው ማለት ነው። አንድ ኢሹ አምጥተን ስናወራ እንጂ ወይ ልንጣላ ወይ መጨቃጨቅ ፈልገን አይደለም። ያ ነገር መፈታት ስላለበት ግዴታ ግን መነጋገር አለብን። ለምሳሌ አንድ ሴት ብዙ የወንድ ጓደኛ ይኖራት ይችላል። ያ ማለት ከሁሉም ጋር ሌላ ነገር ይኖራታል ማለት አይደለም። ወይም ደግሞ እነዛ ሁሉ ወንዶች ለሷ ሌላ ስሜት ይሰማቸዋል ማለት አይደለም። የሁሉንም ወንድ መስፈርት እኛ ሴቶች አናሟላ። ሁሉም የራሱ መስፈርት አለው እና ግዴታ ወንዶችን አገኘን ማለት እነዛ ሰዎች ሌላ ነገር ያስቡና ማለት አይደለም። ኖርማሊ በጣም ኖርማል አታርጉት፣ ግን ያን ያህል ባያከብስ ደግሞ ጥሩ ነው፣ ነፃነትን ስለሚጋፋ። ሌሎች ካላችሁ በኮሜንት ሴክሽን ላይ አሳውቁ። የሴቶች ልዩ ተስጦ አይተን እንመለስ። ቆይ ሀሳቡ ከየት ነው የሚመጣላቸው? እኔ ለማልቀስ ማለት ነው የእናንተን ችግር ወይም ደግሞ የአገሪቷን ችግር መስማት አይጠበቅብኝም። ዝም ብዬ ፊቴን ሳየው አልቅስ ይለኛል። በእውነት ያንተ ፊት አንተን አይደለም እኔን ራሱ አስለቀሰኝ። Bukayo Saka. Bukayo Saka. Reza. ሳካ ራሱ እንዳንተ ሳካን አይመስልም አላሉም? አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት ያንሻገር ወዲያ ነው የኔ ወዲ ማዶ እንዴት አንድነሆን አንቺም እኔም ባዶ ይደመራል እንጂ ባለው ላይ ጨምሮ እንዴት ሰው እርቃኑን ይቀራል በዜሮ እንዴት አንድነሆን ዘንድሮ ሁሉም 0-0። ይህ ሙዚቃ በ1989 አካባቢ በመላው ሀገራችን በመላው ኢትዮጵያ በጣም ታዋቂ ነበር።
እንዴት አንድ እንሁን ዘንድሮ አንቺም ዜሮ እኔም ዜሮ በሚል ሙዚቃ በጣም ታዋቂ ነበር ሰለሞን ተካልኝ። ታዲያ በዛሬው ዕለት ድንገት መሞቱ ተሰምቷል። የመሞቱ ሁኔታ ብዙዎችን እያነጋገረም ይገኛል። የቅርብ ሰዎች፣ የቅርብ ቤተሰቦች፣ የቅርብ ጓደኞች እንደሚሉት ከሆነ ምንም አይነት በሽታ እንደሌለበት ነው የሚናገሩት። ድንገት ነው የሞተው እየተባለም ይገኛል። ያ ብቻም አይደለም። ከቀናት በፊት አሁን እዚህ ጋር እንደምትመለከቱት በራሱ ኦፊሻል ፔጁ ላይ ቪዲዮ ለቆ ነበርና ቪዲዮ ላይ ያለው ትልቁ መልእክትና ሁሉም ሰው እንዲጠራጠር ያደረገው ነገር ምንድን ነው? አንዳንዴ ለራሳችን ጊዜ መስጠት አለብን። ከፖለቲካው ከግርግሩ ረቅ ብለን ለራሳችን ጊዜ መስጠት አለብን። ለዚች ለአጭር ጊዜ ለዚች ለአጭር ህይወት የምን መጨናነቅ ነው ሲል ነበርና ከንግግሩ ጋር አያይዞ ብዙዎችን ያጠራጠረ አንድ ጉዳይ አለ። ለምን ከመሞቱ ከጥቂት ቀናት በፊት እንደዚህ አይነት ቪዲዮ በራሱ ኦፊሻል ፔጁ ላይ ለቀቀ? ምናልባት ከንግግሩ ጀርባ ያለ አንድ እውነት ሊኖር ይችላል እያሉም ይገኛሉ። እንደሚታወቀው ሰለሞን ተካልኝ በሙዚቃ ብቻ አይደለም የሚታወቀው፣ የተለያዩ ሀሳቦችን በማንሳትም የሚታወቅ ሰው ነበር። በጣም የሚያጠራጥረው ነገር ምንድነው? ከመሞቱ ከጥቂት ቀናት በፊት የለቀቀው ቪዲዮ ሁላችንም እያነጋገረ ይገኛል። ምናልባት ከንግግሩ ጀርባ አንድ እውነታ ሊኖር ይችላል እየተባለም ይገኛል። ለማንኛውም ከጥቂት ቀናት በፊት ምን ሲል ነበር የሚለውን ቪዲዮ አይተን እንመለስ። አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብዬ አምናለሁ። አሁን የሚገኘው ከምኖርበት ከአትላንታ ከተማ 10 ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ፣ ተዝናኑ። ብቻ ዓለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ዛሬ እንዝናና፣ ህይወታችንን እናድስ። አርቲስት ሰለሞን ተካልኝ መሀሪ። ለመላው ቤተሰቡ መጽናናትን እመኛለሁ። እኔ አይደለሁም እናቴን ማስተዳድረው። እኔ ስራ ያለኝ የራሴ ኢንካም ያለኝ ሲንግል ማም ሆኜ ልጄን ማሳድግ ቤተሰቦቼን ማስተዳድር ጎበዝ ሴት ነኝ። ከዛ እንደዛ ስለሆንኩኝ ቆሜ መቅረት የለብኝም። እግዚአብሔር ፈቀደ፣ ትዳር ሰጠኝ። ይሄ ልጅ ከኔ በፊት ህይወት ነበረው ማለት ራሱን ችሎ የሚኖር ስራ ያለው። እኔ እኮ እነዚህ ነገሮችን ሳይ እንዴ ወይ ድሮ ስለማያውቁክ ድሮ በምን ነበርሽ የምትኖረው ዛሬ ነው ማኖርክ ድሮ በምን ነበር የሚኖረው ብለው እንኳን አያስቡም። ይሄንን ነገር የሚጽፉ ሰዎችና በራሱ የሚኖር ራሱን የሚያስተዳድር ብዙ ስራዎችን የሰራ የምሬ ነው ቤተሰቦቹን የሚያስተዳድር ልጅ ነውና እኔ አይደለሁም እሱን ማኖረው። አሁን እንደውም ስራ የለኝም እኔ ከናቴ ጋር ቆንኩ በኋላ። ቤተሰቦች እንደውም አዳዲሶች የዛሬ ቪዲዮ ይሄን ይመስላል። ለዚህ ቤት አዲስ ከሆናችሁ አሁንም ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ቪዲዮ ቫይራል እንዲወጣ ሰፖርት ያደርገኛል። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።